ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች፣ በዛሬው ዜና አዳዲስ እና ትኩስ የሆኑ የስፖርት ዜናዎች እናቀርባለን። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ የሚለውን በተን በመንካት አዳዲስና የትም ያልተገኙ አዳዲስ መረጃዎች፣ የስፖርት የዝውውር መረጃዎችን እናካፍላችኋለን። ላሚን ያማል የ10 ቁጥር ማሊያ ተቀበለ። የካታሎን ክለብ ባርሴሎና ኮከብ ላሚን ያማል የክለቡን ታሪካዊ 10 ቁጥር ማሊያ በዛሬው ዕለት በይፋ ተረክቧል። የ18 ዓመቱ ላሚን የክለቡ ከፍተኛ ተከፋይ የሚያደርገውን የ6 ዓመት ኮንትራት በቅርቡ ይፈራረማል። ክለቡ በዛሬው ዕለት የተጫዋቹን ፊርማ በስነ ስርዓት በማካሄድ የ10 ቁጥር ማሊያውን ሰጥቶታል። ላሚን ያማል በ2014 የውድድር ዘመን የላማሲያን አካዳሚ የተቀላቀለ ሲሆን ለዋናው ቡድን በ2023 በ15 ዓመቱ የመጀመሪያ ጨዋታውን አድርጓል። በ106 ጨዋታዎች ተሰልፎ መጫወት የቻለው ላሚን ያማል በዘንድሮው የውድድር ዓመት ቡድኑ የላሊጋ፣ ኮፓ ዴል ሬይ፣ ሱፐር ካፕን እንዲያሸንፍ 18 ጎል አስቆጥሮ 25 ለግብ የሚሆኑ ኳስ አመቻችተው አቀብለዋል። ሜሲ መንገዱን ጠርጓል። ተራው የእኔ ነው ያለው ላሚን ያማል አያቴ ባለመኖራቸው ዝግጅቱ ተራዝሞ ነበር። ስፔናዊው የፊት መስመር ተጫዋች ላሚን ያማል ይፋዊ የውል ማራዘሚያ ስነ ስርዓቱ አያቱ ባለመኖራቸው ተራዝሞ መቆየቱ ተናግሯል። አያቴ ሞሮኮ ስለነበረች ዝግጅቱ ተራዝሞ ነበር ያለው ላሚን ያማል ያለ እሷ ምንም የተለየ ነገር ማድረግ አልችልም ሲል ተደምጠዋል። እሷ ይሄ ሁሉ ምን ማለት እንደሆነ ላታውቅ ትችላለች፣ ነገር ግን እኔ ደስተኛ ስሆን ስትመለከት እሷም ደስተኛ ትሆናለች ሲል ላሚን ያማል ተናግሯል። እሷ ላደረገችልኝ ነገር እና እያደረገችልኝ ላለው ነገር ሁሉ አመሰግናለሁ። ውለታዋን መመለስ ከባድ ቢሆንም ቀስ በቀስ ለመመለስ እሞክራለሁ ያለው ላሚን ያማል የባርሴሎናን ታሪካዊ 10 ቁጥር ማሊያ የተረከበው ያማል ሊዮኔል አንድሬስ ሜሲ መንገዱን ጠርጎታል። አሁን ተራው የኔ ነው ብሏል። ያለኝን ሁሉ ሰጣለሁ፣ በባርሴሎና የራሴን ታሪክ እጽፋለሁ። ሊዮኔል ሜሲ በህይወቴ ካየኋቸው ሁሉ ምርጥ ነው። ያማል ኮሞ ለዝውውር ከፍተኛ ገንዘብ አውጥተዋል። የሴሪያው ክለብ ኮሞ በክረምቱ የተጫዋቾች ዝውውር መስኮት በርካታ ገንዘብ ለዝውውር በማውጣት ቀዳሚው የጣሊያን ክለብ መሆኑ ተገልጿል። ኮሞ በዝውውር መስኮቱ 112 ሚሊዮን ዩሮ ያወጣ ሲሆን ከጣሊያን ክለቦች ቀዳሚው በመሆን ተቀምጠዋል። በተጨማሪም ኮሞ ከአውሮፓ ክለቦች ብዙ ገንዘብ በማውጣት 7ኛ ደረጃ ላይ ተቀምጧል። በዝውውር መስኮቱ በርካታ ገንዘብ በማውጣት ቀዳሚው የአውሮፓ ክለብ ቸልሲ ሲሆን እስካሁን 243.7 ሚሊዮን ዩሮ አውጥቷል። በተከታይነት ሊቨርፑል በ213.6 ሚሊዮን ዩሮ በማውጣት ሁለተኛ ደረጃ ላይ ተቀምጠው ይገኛሉ። ሳውዲ ውስጥ ሰዎች የሚያውቁኝ እንደ ሚላን አሰልጣኝ ነው። ስቴፋኖ ፒዮሊ ጣሊያናዊ አሰልጣኝ ስቴፋኖ ፒዮሊ ሳውዲ አረቢያ ውስጥ የጣሊያን ሴሪያ ውድድር እንደሚወደድ ገልጸዋል። ሳውዲ አረቢያ ውስጥ የጣሊያን ሴሪያ በከፍተኛ ሁኔታ ይወደዳል፣ ሰዎች ይከታተሉታል ሲሉ አሰልጣኝ ስቴፋኖ ፒዮሊ ተናግረዋል። የቀድሞ ኤሲ ሚላን አሰልጣኝ ስቴፋኖ ፒዮሊ ሳውዲ አረቢያ ያለሁ የትም ቦታ ስሄድ ሰዎች ያውቁኛል ብለዋል። አክለው ነገር ግን ሰዎች የበለጠ የሚያውቁኝ እንደ አልናስር አሰልጣኝ ሳይሆን እንደ ኤሲ ሚላን አሰልጣኝ ነበር ሲሉ ተደምጠዋል። በቅርቡ ከአልናስር የተሰናበቱት አሰልጣኙ ስቴፋን ፒዮሊ ወደ ጣሊያን በመመለስ ፊዮረንቲናን መረከባቸው አይዘነጋም። ኢንተር ሚላን ከውድድሩ ተሰናበተ። በዓለም ክለቦች ዋንጫ ውድድር ኢንተር ሚላን በብራዚል ክለቡ ፍላሚንጎ ተሸንፈው ከውድድሩ ውጭ ሆነዋል። ፍሉሚነንስ አርጀንቲናዊ ጀርማን ካኖና ሄርኩለስ ባስቆጠራቸው ግቦች 2-0 ማሸነፍ ችለዋል። በአስቸጋሪ የአየር ንብረት ምክንያት የመቆረጥ ስጋት የነበረው ጨዋታው ያለምንም እክል ሊጠናቀቅ ችሏል። በጨዋታው የፍሉሚነንስ ተከላካይ ሬኔ የማስጠንቀቂያ ካርድ መመልከቱን ተከትሎ ቀጣይ ጨዋታ በቅጣት የሚያመልጠው ይሆናል። የተፈጠረው ነገር ጤናማ አይደለም። ፔፕ ጋርዲዮላ ማንቸስተር ሲቲ ከአልሂላል ጋር ያደረገውን የጥሎ ማለፍ ጨዋታ 4-3 ተሸንፎ ከውድድሩ ውጭ ሆኗል።
በጉዳት ምክንያት ወሳኝ ተጫዋቾቹን አጥቶ ወደ ሜዳ የገባው አልሂላል ታሪካዊ ድል ማስመዝገብ ችሏል። ከጨዋታ በኋላ አስተያየታቸውን የሰጡት ፔፕ ጋርዲዮላ የተፈጠረው ነገር ፈጽሞ ጤናማ አይደለም፣ አልሂላል ጥሩ ነበሩ፣ ትልቅ ችግር ፈጥሮብናል ብለዋል። አሰልጣኝ ፔፕ ጋርዲዮላ በዓለም ክለብ ዋንጫ በውድድር ታሪክ የገጠማቸው የመጀመሪያ ሽንፈት ሆኖ ተመዝግቧል። ፔፕ ጋርዲዮላ በውድድር ዓመቱ 3 ክለቦችን ሲመሩ በአጠቃላይ 11 ጨዋታ አድርገው የተቆጠረባቸው ጎል 4 ብቻ ነው። በተጋጣሚያቸው ላይ 38 ጎል ያዘነቡት ሲሆን ፔፕ ጋርዲዮላ አሁን ላይ በአልሂላል በአንድ ጨዋታ 4 ግቦችን አስተናግደዋል። ሲቲን ማሸነፍ ኤቨረስትን ተራራ ያለ ኦክሲጅን እንደ መውጣት ነው ያሉት ኢንዛጊ የአልሂላል ዋና አሰልጣኝ ሲሞን ኢንዛጊ ማንቸስተር ሲቲን ማሸነፍ በቀላሉ የማይገኝ ነገር ቢሆንም ማሳካታቸውን ገልጸዋል። ከድሉ በኋላ ቃላቸውን የሰጡት ሲሞን ኢንዛጊ ማንቸስተር ሲቲ መግጠምና ማሸነፍ ኤቨረስት ተራራን ያለ ኦክሲጅን እንደ መውጣት ነው ሲሉ ገልጸውታል። ነገር ግን እኛ አድርገነዋል፣ ማንቸስተር ሲቲን አሸንፈነዋል ሲሉ ሲሞን ኢንዛጊ በድሉ መኩራታቸውን ተናግረዋል። ሙሉ ቡድኑ እንኳ ደስ አላችሁ፣ ሩብ ፍጻሜውን መቀላቀል ይገባናል፣ ተጫዋቾቹ እውነተኛ ወንድ ሆነው ነበር ሲሉ ሲሞኔ ኢንዛጊ ገልጸዋል። ለገንዘብ ነው የሄዱት ተብለን ነበር። ብራዚላዊ የአልሂላል ተከላካይ ሬናን ሎዲ ሳውዲ አረቢያ ሲሄድ ለገንዘብ ነው ተብዬ ነበር ሲል ተናግሯል። ሳውዲ አረቢያ ስንመጣ ለገንዘብ ነው ብለን ነበር የሚለው ሬናን ሎዲ፣ ነገር ግን አሁን ገንዘቡን ወስደን ጨዋታውንም አሸንፈናል ሲል ተደምጧል። ድል የሳውዲ አረቢያ እግር ኳስ እድገትና የአልሂላል ጥራት ያሳየ ነው ሲል ሬናን ሎዲ ጨምሮ ተናግሯል። ሬናን ሎዲ ባለፈው ዓመት የፈረንሳዩን ክለብ ማርሴይ በመቀላቀል አልሂላልን መቀላቀሉ አይዘነጋም። ለቡድኑ መፋለም የማይፈልግ መልቀቅ አለበት። ማርቲኔዝ የኢንተር ሚላኑ የፊት መስመር ተጫዋች ላውታሮ ማርቲኔዝ ለቡድናችን መፋለም የማይፈልግ ክለቡን መልቀቅ አለበት በማለት ተናግረዋል። ኢንተር ሚላን ትላንት ምሽት ከፍሉሚነስ ተሸንፈው ከውድድር ውጭ ከሆነ በኋላ አስተያየቱን የሰጠው ማርቲኔዝ በሽንፈቱ ማዘኑን ገልጸዋል። ለቡድኑ በሁሉም ልምምድ ጊዜያት ያለኝን ሁሉ ለመስጠት መሸነፍ እንደማልፈልግ በውጤቱም አዝኛለሁ ሲል ማርቲኔዝ ተናግረዋል። አክሎም ኢንተር ሚላን መፋለም የማይፈልግ ተጫዋች መልቀቅ አለበት በማለት ተናግሯል። ተጫዋቹ የሰጠው አስተያየት የቡድኑ የመሃል ሜዳ ተጫዋች ካልሃግኑ ወቅታዊ ሁኔታ ጋር የተያያዘ መሆኑ ተገልጿል። ቱርካዊ ተጫዋች ካልሃግኑ በጉዳት በሚል ከቡድኑ ሰበብ ቢለቅም ወደ ጋላታሳራይ ለመቀላቀል ቱርክ እንደሚገኝ ተነግሯል። እንደ ቡድኑ አምበል ልክ ያልሆኑ ነገሮችን አይቻለው፣ መልእክቴ ግልጽ ነው፣ መቆየት ካልፈለክ መልቀቅ አለብህ ማርቲኔዝ ሲል ተደምጧል። የአርሰናልና የኢዜ የክሪስታል ፓላስ ተጫዋች የዝውውር ሁኔታ ምን ይመስላል? የሰሜን ለንደኑ ክለብ አርሰናል ለማስፈረም ከሚመለከታቸው ሁለገብ የፊት መስመር ተጫዋቾች መካከል ኤበሬ ኤዜ ቀዳሚው ሲሆን አርሰናል ተጫዋቹን ለማስፈረም እስካሁን ከክሪስታል ፓላስ ጋር እንዳልተነጋገሩ ሲገለጽ፣ ይህን ተጫዋች ላይ ትልቅ ፍላጎት እንዳላቸው ተገልጿል። ቶተንሃም አሁን ላይ ኢዜ ለማስፈረም የሰሩ አለመሆኑና አርሰናል ያህል ለማስፈረም የፈለገ ክለብ አለመኖሩ ተዘግቧል። እንግሊዛዊ ተጫዋች ኤብሬ ኤዜ በኮንትራቱ ውል ማፍረሻ ቢኖረውም አርሰናል ከዛ ባነሰ ሂሳብ ለማስፈረም ማሰባቸው ተገልጸዋል። የተጫዋቹ ዝውውር አርሰናል ሁነኛ የፊት መስመር አጥቂና የክንፍ ተጫዋች ለማስፈረም ካቀደው እቅድ ጋር እንደማይገናኝ ተነግሯል። አርሰናል ተጫዋቹን ወደ ኤሚሬትስ ለማምጣት የተጫዋቾች ሽያጭ ማስፈለግ አለማስፈለጉ በግልጽ አልታወቀም። ቼልሲ ተጨማሪ ተጫዋች ሊያስፈርም ይችላል። በዝውውር መስኮቱ ንቁ ተሳትፎ በማድረግ ላይ የሚገኙ ሰማያዊዎቹ ሊያም ዴላፕን ሊያስፈርሙ ፔድሮ እና ጊትስን ዝውውር ለማጠናቀቅ ተቃርበዋል። ቼልሲዎች በዝውውር መስኮቱ በሰሩት ስራ ደስተኞች መሆናቸውን ሲገለጽ የአዲስ ተጫዋች ፊርማ በሚለቁ ተጫዋቾች ላይ የተመሰረተ እንደሚሆን ተገልጸዋል። በዝውውር መስኮቱ ክለቡን ይለቃል ተብሎ የሚጠበቁት ተጫዋቾች በመኖራቸው ምክንያት ለአዲስ ተጫዋቾች ቦታ እንደሚኖር ተዘግበዋል። ይህንንም ተከትሎ ቼልሲ የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ ተጫዋቾች የሚያስፈርምበት እድል ሰፊ መሆኑን ተነግረዋል። ሰማያዊዎቹ አሁን ላይ በዝርዝራቸው
ይዘው የሚገኙት ተጫዋቾች አሌሃንድሮ ጋርናቾ፣ መሐመድ ቀዶስ እና ሁጎ ኤኪቲኬ ይገኙበታል። በተጨማሪም ቼልሲ ተጨማሪ የመሃል ሜዳ ተከላካይ ሊያስፈርሙ እንደሚችሉ ተዘግበዋል። ቼልሲ ስሙ ከአርጀንቲናዊ ግብ ጠባቂ ኤሚሊያኖ ማርቲኔዝ ጋር ቢያያዝም ለተጫዋቾቹ ፍላጎት እንደሌላቸው ተጠቁመዋል። ሊቨርፑል ለኤሊየት ዝውውር ስንት ሊፈልግ ይችላል? በ21 ዓመት በታች የአውሮፓ ዋንጫ ውድድር ኮከብ ሆኖ ያጠናቀቀው ሃርቪ ኤሊየት የበርካታ ክለቦችን ቀልብ መሳቡ ተገልጿል። ተጫዋቹ እንግሊዝ አሸናፊ በሆነችበት ውድድር 5 ጎሎችን ሲያስቆጥር የውድድሩ ተጫዋች ኮከብ ተጫዋች በመሆን መመረጥ ችሏል። ይህንን ተከትሎ ሊቨርፑል ለተጫዋቹ 40 ሚሊዮን ፓውንድ እና መልሶ የመግዛት እድል እንደሚፈልጉ ተገልጿል። በውል ውስጥ የመግዛት አማራጭ የማያካትት ከሆነ ሊቨርፑል ከተጫዋቹ ዝውውር 50 ሚሊዮን ፓውንድ እንደሚፈልጉ ተነግረዋል። በውሉ 3 ዓመት የሚቀረው ሃርቪ ኤሊየት በቀጣይ በቋሚነት መጫወት እንደሚፈልግ ተዘግቧል። ማርከስ ራሽፎርድ የቀያዮቹ ቤት ተጫዋች የሆነው ማርከስ ራሽፎርድ ቆይታው እንዴት ይሆን? ማርከስ ራሽፎርድ በማንቸስተር ዩናይትድ ይቆያል አይቆይም፣ ይለቃል አይለቅም የሚለው ገና ውዝግብ ላይ እንደሆነ ተገልጿል። ማንቸስተር ዩናይትድ ተጫዋቹን መሸጥ የሚፈልጉ ሲሆን ራሽፎርድ በበኩሉ በውሰት ወይም በተጫዋች ቅያሬ አካል በመሆን ለመልቀቅ ዝግጁ ነው ተብለዋል። የ27 ዓመቱ ማርከስ ራሽፎርድ ዋንጫ ለመፎካከር የሚያስችል ክለብ መቀላቀል እንደሚፈልግ ተነግረዋል። አሁን ላይ ለማርከስ ራሽፎርድ እየቀረበ የሚገኘው ጥያቄ ከግዢ ይልቅ የውሰት ጥያቄ መሆኑ ተጠቁመዋል። ማንቸስተር ዩናይትድ በቀጣይ ተጨማሪ አጥቂ ለማስፈረም ከተጫዋቾች ሽያጭ ገንዘብ ማሰባሰብ እንደሚያስፈልገው ተናግረዋል። የሮድሪጎ የሪያል ማድሪድ ሁኔታ ምን ይመስላል? ብራዚላዊ ተጫዋች ሮድሪጎ የክለቦች ዓለም ዋንጫ የመጀመሪያ ጨዋታ ላይ ባለመሳተፍ ደስተኛ ስላለመሆኑ በቅርቡ ያሉ ሰዎች ተናግረዋል። የተጫዋቹ የሪያል ማድሪድ ሁኔታ በቀጣይ የዝውውር መስኮት መነጋገሪያ ርዕስ ሊሆን እንደሚችል ተገልጿል። ሎስ ብላንኮቹ ማስቱንቱኖዋን ከሪቨር ፕሌት ማስፈረማቸው የሮድሪጎ ሚና ሊቀንሰው እንደሚችል ተሰግቷል። በሌላ በኩል የቡድኑ የኋላ መስመር ተጫዋች ዴቪድ አላባ በሪያል ማድሪድ ያለው ውል እስኪጠናቀቅ በክለቡ መቆየት እንደሚፈልግ ተናግሯል። ኢንተር ሚላንን አልካድኩም ካልሃኖግሉ ትክክለኛ መሪ ተጠያቂ አያፈላልግም። የኢንተር ሚላኑ አማካኝ ካልሃኖግሉ እኔ ኢንተር ሚላንን አልካድኩም፣ እዚህ ደስተኛ አይደለሁም ብዬ አላውቅም ሲል ምላሽ ሰጥተዋል። የቡድኑ አምበል ላውታሮ ማርቲኔዝ ከትላንቱ ሽንፈት በኋላ ቡድኑ ውስጥ መሆን ያልፈለገ መልቀቅ ይችላል ብሎ ነበር። የክለቡ ፕሬዚዳንት ማሮታ በበኩላቸው ማርቲኔዝ ስም ባይጠቅስም የተናገረው ካልሃኖግሉ ነው ብለው ነገሩን አባብሰውታል። ለሁነቱ ምላሽ የሰጠው ካልሃኖግሉ መሸነፋቸውን ያስማማል፣ ከሽንፈት በላይ የጎዱኝ የተናገሩት ቃላቶች ናቸው ብሏል። ከቡድኑ የተገለለው መጫወት ባለመፈለጉ ሳይሆን በጉዳት ምክንያት መሆኑና አሜሪካ ቢያቀናም አዲስ ጉዳት እንደገጠመው ተጫዋቹ ተናግረዋል። አክሎም ትክክለኛ መሪ ተጠያቂ አያፈላልግም ያለው ተጫዋቹ የሚወጣቸው ቃላቶች ብቻ ለውጥ ያመጣሉ ሲል ገልጿል። ከቡድን አጋሮች ወይም ፕሬዚዳንቱ ቢመጡም ሁሉን አስተያየቶች ይቀበላለሁ፣ ነገር ግን መከባበር ከአንድ ወገን ብቻ አይደለም ያለው ካልሃኖግሉ የኢንተር ሚላን ተጫዋች አንሱ ፋቲ በውሰት ሞናኮን ተቀላቀለ። ስፔናዊ የፊት መስመር ተጫዋች አንሱ ፋቲ በረዥም ጊዜ ውሰት ውል የፈረንሳይን ክለብ ሞናኮን መቀላቀሉ በይፋ ተገልጿል። በተጫዋቹ ውሰት ውል ውስጥ ባርሴሎና መጥራት ቢፈልግ 11 ሚሊዮን ዩሮ መክፈል የሚያስገድድ አንቀጽ ተካቷል። በተጠናቀቀው የውድድር ዓመት ለባርሴሎና 11 ጨዋታ ያደረገው አንሱ ፋቲ በቅድሚያ በባርሴሎና እስከ 28 ውሉን አራዝሟል። ሞናኮ በዝውውር መስኩ ፖል ፖግባና ኤሪክ ዳየርን በነፃ ዝውውር እንዲሁም አንሱ ፋቲን በውሰት በማስፈረም ቡድናቸውን ማጠናከራቸው የማይዘነጋ ነው። ጆን ዱራን ወደ ፌነርባቼ ለመስማማት ተስማማ። ኮሎምቢያዊ የፊት መስመር አጥቂ ጆን ዱራን የቱርክ ክለብ ፌነርባቼ ለመቀላቀል ከስምምነት ደርሰዋል። ተጫዋቹ ከአልነስር ወደ ፌነርባቼ በውሰት የሚያደርገው ዝውውር ለማጠናቀቅ
ከኮሎምቢያ ወደ ቱርክ ለመብረር መዘጋጀቱ ተገልጿል። ጆን ዱራን ባለፈው ክረምት ከአስቶን ቪላ በፕሪሚየር ሊጉ በ77 ሚሊዮን ዩሮ በ5 ዓመት ኮንትራት ወደ አልናስር መልቀቁ ይታወሳል። የ22 ዓመቱ ጆን ዱራን በሳውዲ አረቢያ ሊግ ባደረጋቸው 18 ጨዋታዎች 12 ጎሎችን ማስቆጠር ችለዋል። ተመልካቾቻችን በዛሬው የዜና ቻናላችን የተጠናከሩት እነዚህ ትኩስና አዳዲስ መረጃዎች ይህን ይመስላሉ። ሰብስክራይብ ያድርጉ፣ ሼር ያድርጉ፣ እንዲሁም ያለውትን ሀሳብ ኮሜንት ላይ ያስፍሩልን። እናመሰግናለን። መልካም ጊዜን ተመኘን። ሰላም። ላሚን ያማል የ10 ቁጥር ማሊያ ተቀበለ። የካታላኑ ክለብ ባርሴሎና ኮከብ ላሚን ያማል የክለቡን ታሪካዊ 10 ቁጥር ማሊያ በዛሬው ዕለት በይፋ ተረክቧል። የ18 ዓመቱ ላሚን የክለቡ ከፍተኛ ተከፋይ የሚያደርገውን የ6 ዓመት ኮንትራት በቅርቡ ይፈራረማል። ክለቡ በዛሬው ዕለት የተጫዋቹን ፊርማ በስነ ስርዓት በማካሄድ የ10 ቁጥር ማሊያውን ሰጥቶታል። ላሚን ያማል በ2014 የውድድር ዘመን የላማሲያን አካዳሚ የተቀላቀለ ሲሆን ለዋናው ቡድን በ2023 በ15 ዓመቱ የመጀመሪያ ጨዋታውን አድርጓል። በ106 ጨዋታዎች ተሰልፎ መጫወት የቻለው ላሚን ያማል በዘንድሮው የውድድር ዓመት ቡድኑ የላሊጋ፣ ኮፓ ዴል ሬይ፣ ሱፐር ካፕን እንዲያሸንፍ 18 ጎል አስቆጥሮ 25 ለግብ የሚሆኑ ኳስ አመቻችተው አቀብለዋል። ሜሲ መንገዱን ጠርጓል። ተራው የእኔ ነው ያለው ላሚን ያማል አያቴ ባለመኖራቸው ዝግጅቱ ተራዝሞ ነበር። ስፔናዊው የፊት መስመር ተጫዋች ላሚን ያማል ይፋዊ የውል ማራዘሚያ ስነ ስርዓቱ አያቱ ባለመኖራቸው ተራዝሞ መቆየቱ ተናግሯል። አያቴ ሞሮኮ ስለነበረች ዝግጅቱ ተራዝሞ ነበር ያለው ላሚን ያማል ያለ እሷ ምንም የተለየ ነገር ማድረግ አልችልም ሲል ተደምጠዋል። እሷ ይሄ ሁሉ ምን ማለት እንደሆነ ላታውቅ ትችላለች፣ ነገር ግን እኔ ደስተኛ ስሆን ስትመለከት እሷም ደስተኛ ትሆናለች ሲል ላሚን ያማል ተናግሯል። እሷ ላደረገችልኝ ነገር እና እያደረገችልኝ ላለው ነገር ሁሉ አመሰግናለሁ። ውለታዋን መመለስ ከባድ ቢሆንም ቀስ በቀስ ለመመለስ እሞክራለሁ ያለው ላሚን ያማል የባርሴሎናን ታሪካዊ 10 ቁጥር ማሊያ የተረከበው ያማል ሊዮኔል አንድሬስ ሜሲ መንገዱን ጠርጎታል። አሁን ተራው የኔ ነው ብሏል። ያለኝን ሁሉ ሰጣለሁ፣ በባርሴሎና የራሴን ታሪክ እጽፋለሁ። ሊዮኔል ሜሲ በህይወቴ ካየኋቸው ሁሉ ምርጥ ነው ያማል። ኮሞ ለዝውውር ከፍተኛ ገንዘብ አውጥቷል። የሴሪያው ክለብ ኮሞ በክረምቱ የተጫዋቾች ዝውውር መስኮት በርካታ ገንዘብ ለዝውውር በማውጣት ቀዳሚው የጣሊያን ክለብ መሆኑ ተገልጿል። ኮሞ በዝውውር መስኮቱ 112 ሚሊዮን ዩሮ ያወጣ ሲሆን ከጣሊያን ክለቦች ቀዳሚው በመሆን ተቀምጠዋል። በተጨማሪም ኮሞ ከአውሮፓ ክለቦች ብዙ ገንዘብ በማውጣት 7ኛ ደረጃ ላይ ተቀምጧል። በዝውውር መስኮቱ በርካታ ገንዘብ በማውጣት ቀዳሚው የአውሮፓ ክለብ ቸልሲ ሲሆን እስካሁን 243.7 ሚሊዮን ዩሮ አውጥቷል። በተከታይነት ሊቨርፑል በ213.6 ሚሊዮን ዩሮ በማውጣት ሁለተኛ ደረጃ ላይ ተቀምጠው ይገኛሉ። ሳውዲ ውስጥ ሰዎች የሚያውቁኝ እንደ ሚላን አሰልጣኝ ነው። ስቴፋኖ ፒዮሊ ጣሊያናዊ አሰልጣኝ ስቴፋኖ ፒዮሊ ሳውዲ አረቢያ ውስጥ የጣሊያን ሴሪያ ውድድር እንደሚወደድ ገልጸዋል። ሳውዲ አረቢያ ውስጥ የጣሊያን ሴሪያ በከፍተኛ ሁኔታ ይወደዳል፣ ሰዎች ይከታተሉታል ሲሉ አሰልጣኝ ስቴፋኖ ፒዮሊ ተናግረዋል። የቀድሞ ኤሲ ሚላን አሰልጣኝ ስቴፋኖ ፒዮሊ ሳውዲ አረቢያ ያለሁ የትም ቦታ ስሄድ ሰዎች ያውቁኛል ብለዋል። አክለውም ነገር ግን ሰዎች የበለጠ የሚያውቁኝ እንደ አልናስር አሰልጣኝ ሳይሆን እንደ ኤሲ ሚላን አሰልጣኝ ነበር ሲሉ ተደምጠዋል። በቅርቡ ከአልናስር የተሰናበቱት አሰልጣኙ ስቴፋን ፒዮሊ ወደ ጣሊያን በመመለስ ፊዮረንቲናን መረከባቸው አይዘነጋም። ኢንተር ሚላን ከውድድሩ ተሰናበተ። በዓለም ክለቦች ዋንጫ ውድድር ኢንተር ሚላን በብራዚል ክለቡ ፍላሚንጎ ተሸንፈው ከውድድሩ ውጭ ሆነዋል። ፍሉሚነንስ አርጀንቲናዊ ጀርማን ካኖና ሄርኩለስ ባስቆጠራቸው ግቦች 2-0 ማሸነፍ ችለዋል። በአስቸጋሪ የአየር ንብረት ምክንያት የመቆረጥ ስጋት የነበረው ጨዋታው ያለምንም እክል ሊጠናቀቅ ችሏል።
በጨዋታው የፍሉሚነስ ተከላካይ ሬኔ የማስጠንቀቂያ ካርድ መመልከቱን ተከትሎ ቀጣይ ጨዋታ በቅጣት የሚያመልጠው ይሆናል። የተፈጠረው ነገር ጤናማ አይደለም። ፔፕ ጋርዲዮላ ማንቸስተር ሲቲ ከአልሂላል ጋር ያደረገውን የጥሎ ማለፍ ጨዋታ 4-3 ተሸንፎ ከውድድሩ ውጭ ሆኗል። በጉዳት ምክንያት ወሳኝ ተጫዋቾቹን አጥቶ ወደ ሜዳ የገባው አልሂላል ታሪካዊ ድል ማስመዝገብ ችሏል። ከጨዋታ በኋላ አስተያየታቸውን የሰጡት ፔፕ ጋርዲዮላ የተፈጠረው ነገር ፈጽሞ ጤናማ አይደለም፣ አልሂላል ጥሩ ነበሩ፣ ትልቅ ችግር ፈጥሮብናል ብለዋል። አሰልጣኝ ፔፕ ጋርዲዮላ በዓለም ክለብ ዋንጫ በውድድር ታሪክ የገጠማቸው የመጀመሪያ ሽንፈት ሆኖ ተመዝግቧል። ፔፕ ጋርዲዮላ በውድድር ዓመቱ 3 ክለቦችን ሲመሩ በአጠቃላይ 11 ጨዋታ አድርገው የተቆጠረባቸው ጎል 4 ብቻ ነው። በተጋጣሚያቸው ላይ 38 ጎል ያዘነቡት ሲሆን ፔፕ ጋርዲዮላ አሁን ላይ በአልሂላል በአንድ ጨዋታ 4 ግቦችን አስተናግደዋል። ሲቲን ማሸነፍ ኤቨረስትን ተራራ ያለ ኦክሲጅን እንደ መውጣት ነው ያሉት ኢንዛጊ የአልሂላል ዋና አሰልጣኝ ሲሞን ኢንዛጊ ማንቸስተር ሲቲን ማሸነፍ በቀላሉ የማይገኝ ነገር ቢሆንም ማሳካታቸውን ገልጸዋል። ከድሉ በኋላ ቃላቸውን የሰጡት ሲሞን ኢንዛጊ ማንቸስተር ሲቲ መግጠምና ማሸነፍ ኤቨረስት ተራራን ያለ ኦክሲጅን እንደ መውጣት ነው ሲሉ ገልጸውታል። ነገር ግን እኛ አድርገነዋል፣ ማንቸስተር ሲቲን አሸንፈነዋል ሲሉ ሲሞን ኢንዛጊ በድሉ መኩራታቸውን ተናግረዋል። ሙሉ ቡድኑ እንኳ ደስ አላችሁ፣ ሩብ ፍጻሜውን መቀላቀል ይገባናል፣ ተጫዋቾቹ እውነተኛ ወንድ ሆነው ነበር ሲሉ ሲሞኔ ኢንዛጊ ገልጸዋል። ለገንዘብ ነው የሄዱት ተብለን ነበር። ብራዚላዊ የአልሂላል ተከላካይ ሬናን ሎዲ ሳውዲ አረቢያ ስሄድ ለገንዘብ ነው ተብዬ ነበር ሲል ተናግሯል። ሳውዲ አረቢያ ስንመጣ ለገንዘብ ነው ብለን ነበር የሚለው ሬናን ሎዲ፣ ነገር ግን አሁን ገንዘቡን ወስደን ጨዋታውንም አሸንፈናል ሲል ተደምጧል። ድል የሳውዲ አረቢያ እግር ኳስ እድገትና የአልሂላል ጥራት ያሳየ ነው ሲል ሬናን ሎዲ ጨምሮ ተናግሯል። ሬናን ሎዲ ባለፈው ዓመት የፈረንሳዩን ክለብ ማርሴይ በመቀላቀል አልሂላልን መቀላቀሉ አይዘነጋም። ለቡድኑ መፋለም የማይፈልግ መልቀቅ አለበት። ማርቲኔዝ የኢንተር ሚላኑ የፊት መስመር ተጫዋች ላውታሮ ማርቲኔዝ ለቡድናችን መፋለም የማይፈልግ ክለቡን መልቀቅ አለበት በማለት ተናግረዋል። ኢንተር ሚላን ትላንት ምሽት ከፍሉሚነስ ተሸንፈው ከውድድር ውጭ ከሆነ በኋላ አስተያየቱን የሰጠው ማርቲኔዝ በሽንፈቱ ማዘኑን ገልጸዋል። ለቡድኑ በሁሉም ልምምድ ጊዜያት ያለኝን ሁሉ ለመስጠት መሸነፍ እንደማልፈልግ በውጤቱም አዝኛለሁ ሲል ማርቲኔዝ ተናግረዋል። አክሎም ኢንተር ሚላን መፋለም የማይፈልግ ተጫዋች መልቀቅ አለበት በማለት ተናግረዋል። ተጫዋቹ የሰጠው አስተያየት የቡድኑ የመሃል ሜዳ ተጫዋች ካልሃግኑ ወቅታዊ ሁኔታ ጋር የተያያዘ መሆኑ ተገልጿል። ቱርካዊ ተጫዋች ካልሃግኑ በጉዳት በሚል ከቡድኑ ሰበብ ቢለቅም ወደ ጋላታሳራይ ለመቀላቀል ቱርክ እንደሚገኝ ተነግሯል። እንደ ቡድኑ አምበል ልክ ያልሆኑ ነገሮችን አይቻለሁ፣ መልእክቴ ግልጽ ነው፣ መቆየት ካልፈለክ መልቀቅ አለብህ ማርቲኔዝ ሲል ተደምጧል። የአርሰናልና የኢዜ የክሪስታል ፓላስ ተጫዋች የዝውውር ሁኔታ ምን ይመስላል? የሰሜን ለንደኑ ክለብ አርሰናል ለማስፈረም ከሚመለከታቸው ሁለገብ የፊት መስመር ተጫዋቾች መካከል ኤበሬ ኤዜ ቀዳሚው ሲሆን አርሰናል ተጫዋቹን ለማስፈረም እስካሁን ከክሪስታል ፓላስ ጋር እንዳልተነጋገሩ ሲገለጽ ይህን ተጫዋች ላይ ትልቅ ፍላጎት እንዳላቸው ተገልጿል። ቶተንሃም አሁን ላይ ኢዜ ለማስፈረም እየሰሩ አለመሆኑና አርሰናል ያህል ለማስፈረም የፈለገ ክለብ አለመኖሩ ተዘግቧል። እንግሊዛዊ ተጫዋች ኤበሬ ኤዜ በኮንትራቱ ውል ማፍረሻ ቢኖረውም አርሰናል ከዛ ባነሰ ሂሳብ ለማስፈረም ማሰባቸው ተገልጸዋል። የተጫዋቹ ዝውውር አርሰናል ሁነኛ የፊት መስመር አጥቂና የክንፍ ተጫዋች ለማስፈረም ካቀደው እቅድ ጋር እንደማይገናኝ ተነግሯል። አርሰናል ተጫዋቹን ወደ ኤሚሬትስ ለማምጣት የተጫዋቾች ሽያጭ ማስፈለግ አለማስፈለጉ በግልጽ አልታወቀም። ቼልሲ ተጨማሪ ተጫዋች ሊያስፈርም ይችላል። በዝውውር መስኮቱ ንቁ ተሳትፎ በማድረግ ላይ የሚገኙት ሰማያዊዎቹ ሊያም ዴላፕን ሊያስፈርሙ ፔድሮ እና ጊትስን ዝውውር ለማጠናቀቅ ተቃርበዋል። ቼልሲዎች በዝውውር መስኮቱ በሰሩት ስራ ደስተኞች መሆናቸውን ሲገለጽ የአዲስ ተጫዋች
ፊርማ በሚለቁ ተጫዋቾች ላይ የተመሰረተ እንደሚሆን ተገልጿል። በዝውውር መስኮቱ ክለቡን ይለቃል ተብሎ የሚጠበቁት ተጫዋቾች በመኖራቸው ምክንያት ለአዲስ ተጫዋቾች ቦታ እንደሚኖር ተዘግበዋል። ይህንንም ተከትሎ ቼልሲ የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ ተጫዋቾች የሚያስፈርምበት እድል ሰፊ መሆኑን ተነግሯል። ሰማያዊዎቹ አሁን ላይ በዝርዝራቸው ይዘው የሚገኙት ተጫዋቾች አሌሃንድሮ ጋርናቾ፣ መሐመድ ቅዱስ እና ሁጎ ኤኪቲኬ ይገኙበታል። በተጨማሪም ቼልሲ ተጨማሪ የመሃል ሜዳ ተከላካይ ሊያስፈርሙ እንደሚችሉ ተዘግበዋል። ቼልሲ ስሙ ከአርጀንቲናዊ ግብ ጠባቂ ኤሚሊያኖ ማርቲኔዝ ጋር ቢያያዝም ለተጫዋቾቹ ፍላጎት እንደሌላቸው ተጠቁመዋል። ሊቨርፑል ለኤሊየት ዝውውር ስንት ሊፈልግ ይችላል? በ21 ዓመት በታች የአውሮፓ ዋንጫ ውድድር ኮከብ ሆኖ ያጠናቀቀው ሃርቪ ኤሊየት የበርካታ ክለቦችን ቀልብ መሳቡ ተገልጿል። ተጫዋቹ እንግሊዝ አሸናፊ በሆነችበት ውድድር 5 ጎሎችን ሲያስቆጥር የውድድሩ ተጫዋች ኮከብ ተጫዋች በመሆን መመረጥ ችሏል። ይህንን ተከትሎ ሊቨርፑል ለተጫዋቹ 40 ሚሊዮን ፓውንድ እና መልሶ የመግዛት እድል እንደሚፈልጉ ተገልጿል። በውል ውስጥ የመግዛት አማራጭ የማያካትት ከሆነ ሊቨርፑል ከተጫዋቹ ዝውውር 50 ሚሊዮን ፓውንድ እንደሚፈልጉ ተነግረዋል። በውሉ 3 ዓመት የሚቀረው ሃርቪ ኤሊየት በቀጣይ በቋሚነት መጫወት እንደሚፈልግ ተዘግቧል። ማርከስ ራሽፎርድ የቀያዮቹ ቤት ተጫዋች የሆነው ማርከስ ራሽፎርድ ቆይታው እንዴት ይሆን? ማርከስ ራሽፎርድ በማንቸስተር ዩናይትድ ይቆያል አይቆይም፣ ይለቃል አይለቅም የሚለው ገና ውዝግብ ላይ እንደሆነ ተገልጿል። ማንቸስተር ዩናይትድ ተጫዋቹን መሸጥ የሚፈልጉ ሲሆን ራሽፎርድ በበኩሉ በውሰት ወይም ለተጫዋች ቅያሬ አካል በመሆን ለመልቀቅ ዝግጁ ነው ተብሏል። የ27 ዓመቱ ማርከስ ራሽፎርድ ዋንጫ ለመፎካከር የሚያስችል ክለብ መቀላቀል እንደሚፈልግ ተነግሯል። አሁን ላይ ለማርከስ ራሽፎርድ እየቀረበ የሚገኘው ጥያቄ ከግዢ ይልቅ የውሰት ጥያቄ መሆኑ ተጠቁመዋል። ማንቸስተር ዩናይትድ በቀጣይ ተጨማሪ አጥቂ ለማስፈረም ከተጫዋቾች ሽያጭ ገንዘብ ማሰባሰብ እንደሚያስፈልገው ተናግረዋል። የሮድሪጎ የሪያል ማድሪድ ሁኔታ ምን ይመስላል? ብራዚላዊ ተጫዋች ሮድሪጎ የክለቦች ዓለም ዋንጫ የመጀመሪያ ጨዋታ ላይ ባለመሳተፉ ደስተኛ ስላለመሆኑ በቅርቡ ያሉ ሰዎች ተናግረዋል። የተጫዋቹ የሪያል ማድሪድ ሁኔታ በቀጣይ የዝውውር መስኮት መነጋገሪያ ርዕስ ሊሆን እንደሚችል ተገልጿል። ሎስ ብላንኮቹ ማስቱንቱኖዋን ከሪቨር ፕሌት ማስፈረማቸው የሮድሪጎ ሚና ሊቀንሰው እንደሚችል ተሰግቷል። በሌላ በኩል የቡድኑ የኋላ መስመር ተጫዋች ዴቪድ አላባ በሪያል ማድሪድ ያለው ውል እስኪጠናቀቅ በክለቡ መቆየት እንደሚፈልግ ተናግረዋል። ኢንተር ሚላንን አልካድኩም፣ ካልሃኖግሉ ትክክለኛ መሪ ተጠያቂ አያፈላልግም። የኢንተር ሚላኑ አማካኝ ካልሃኖግሉ እኔ ኢንተር ሚላንን አልካድኩም፣ እዚህ ደስተኛ አይደለሁም ብዬ አላውቅም ሲል ምላሽ ሰጥቷል። የቡድኑ አምበል ላውታሮ ማርቲኔዝ ከትላንቱ ሽንፈት በኋላ ቡድኑ ውስጥ መሆን ያልፈለገ መልቀቅ ይችላል ብሎ ነበር። የክለቡ ፕሬዚዳንት ማሮታ በበኩላቸው ማርቲኔዝ ስም ባይጠቅስም የተናገረው ካልሃኖግሉ ነው ብለው ነገሩን አባብሰውታል። ለሁነቱ ምላሽ የሰጠው ካልሃኖግሉ መሸነፋቸውን ያስማማል፣ ከሽንፈት በላይ የጎዱኝ የተናገሩት ቃላቶች ናቸው ብሏል። ከቡድኑ የተገለለው መጫወት ባለመፈለጉ ሳይሆን በጉዳት ምክንያት መሆኑና አሜሪካ ቢያቀናም አዲስ ጉዳት እንደገጠመው ተጫዋቹ ተናግረዋል። አክሎም ትክክለኛ መሪ ተጠያቂ አያፈላልግም ያለው ተጫዋቹ የሚወጣቸው ቃላቶች ብቻ ለውጥ ያመጣሉ ሲል ገልጿል። ከቡድን አጋሮቼ ወይም ፕሬዚዳንቱ ቢመጡም ሁሉንም አስተያየቶች ይቀበላለሁ፣ ነገር ግን መከባበር ከአንድ ወገን ብቻ አይደለም ያለው ካልሃኖግሉ የኢንተር ሚላን ተጫዋች አንሱ ፋቲ በውሰት ሞናኮን ተቀላቀለ። ስፔናዊ ፊት መስመር ተጫዋች አንሱ ፋቲ በረዥም ጊዜ ውሰት ውል የፈረንሳይን ክለብ ሞናኮን መቀላቀሉ በይፋ ተገልጿል። በተጫዋቹ ውሰት ውል ውስጥ ባርሴሎና መጥራት ቢፈልግ 11 ሚሊዮን ዩሮ መክፈል የሚያስገድድ አንቀጽ ተካቷል። በተጠናቀቀው የውድድር ዓመት ለባርሴሎና 11 ጨዋታ ያደረገው አንሱ ፋቲ በቅድሚያ በባርሴሎና እስከ 28 ውሉን አራዝሟል። ሞናኮ በዝውውር መስኩ
ፖል ፖግባና ኤሪክ ዳየርን በነፃ ዝውውር እንዲሁም አንሱ ፋቲን በውሰት በማስፈረም ቡድናቸውን ማጠናከራቸው የማይዘነጋ ነው። ጆን ዱራን ወደ ፌነርባቼ ለመስማማት ተስማማ። ኮሎምቢያዊ የፊት መስመር አጥቂ ጆን ዱራን የቱርክ ክለብ ፌነርባቼ ለመቀላቀል ከስምምነት ደርሷል። ተጫዋቹ ከአልናስር ወደ ፌነርባቼ በውሰት የሚያደርገው ዝውውር ለማጠናቀቅ ከኮሎምቢያ ወደ ቱርክ ለመብረር መዘጋጀቱ ተገልጿል። ጆን ዱራን ባለፈው ክረምት ከአስቶን ቪላ በፕሪሚየር ሊጉ በ77 ሚሊዮን ዩሮ በ5 ዓመት ኮንትራት ወደ አልናስር መልቀቁ ይታወሳል። የ22 ዓመቱ ጆን ዱራን በሳውዲ አረቢያ ሊግ ባደረጋቸው 18 ጨዋታዎች 12 ጎሎችን ማስቆጠር ችለዋል። ተመልካቾቻችን በዛሬው የዜና ቻናላችን የተጠናከሩት እነዚህ ትኩስና አዳዲስ መረጃዎች ይህን ይመስላሉ። ሰብስክራይብ ያድርጉ፣ ሼር ያድርጉ፣ እንዲሁም ያለውትን ሀሳብ ኮሜንት ላይ ያስፍሩልን። እናመሰግናለን። መልካም ጊዜን ተመኘን። ሰላም